መዲናችን አዲስ አበባ ከዕድሜ ጠገብነት ይልቅ የብልጽግና ዘመን ወጣትነቷ ጎልቶና ገዝፎ የወጣበት፣ ዕድሜዋን የመሪ ጦቷን ባለፉት 6 የለውጥ ዓመታት በአግባቡ የታከመች ውብ መዲና፣ የተረጋጋች የራሷ መለያ መልክ ያላት በተለያዩ መልኮች ወደር የለሽ ለውጥ እመቤት አዲስ አበባ። ይህ ለውጧ ይህ ከዝገት ወደ ውበት ከጉስቅልና ወደ ብልጽግና እያደረገች ያለው ሽግግር ሰርክ አዲስ ሁሌም አዲስ አዲስ አበባ። መሪ ፓርቲያችን የከተማ አስተዳደራችን ከመላው ነዋሪ ጋር በመሆን በትግል የቀየሯት አዲስ አበባ። በከተማዋ ያሉ ውበቶች ውስጥ የት ሄዶ መጎብኘት ይፈልጋሉ? ሜክሲኮ ላይ የተሰሩ የልማት ስራዎችን፣ መናፈሻዎችን፣ መዝናኛ፣ ሻይ ቡና ማያ ቦታዎችን ሜክሲኮ መታችሁ መጎብኘት ትችላላችሁ። ፍልውሃ አካባቢ ያለውን የኮሪደር ልማት መጎብኘት አይፈልጉም? ይህን የመሰለ ቆንጆ ያማረ ለመኪና ማቆሚያ፣ ለእግረኞች መንገድ፣ ለሳይክል መንገድ የተመቻቸለትንስ ቦታ መጥተው መጎብኘት አይፈልጉም? ሳር ቤትንስ መጎብኘት አይፈልጉም? ከሳር ቤት አንስቶ ወደ ተለያዩ የከተማችን ጫፎች የሚያዋስኑ መንገዶችንስ በኮሪደር ልማት የተለሙ ስራዎችን መጎብኘት አይፈልጉም? ስለዚህ ሳር ቤትንም መጎብኘት ይቻላል። ሶስተኛዋ የዓለም ከፍተኛ የዲፕሎማሲ ማዕከል፣ የፓን አፍሪካ ትርክት እምብርት፣ የአህጉሪቱ ፖለቲካ አስኳል፣ የኮንፈረንስ ቱሪዝም መዳረሻ አዲስ አበባ። እጅግ ዘመናዊ ህንፃዎች፣ ባለ 4ና 5 መስመር ያላቸው የመኪና መንገዶች፣ እጅግ ሰፊና ዘመናዊ ለእግረኞችና ለብስክሌት ተጠቃሚዎች የተሰሩ መንገዶች አዲስ አበባ። በከተማዋ መንገድ ዳሮች ያለው ክፍት ንጹህና ጽዱ የአረንጓዴ ስፍራ ለኢትዮጵያውያን አረፍ የሚሉበትና የሚዝናኑበት አማራጭ አዲስ አበባ። ኑ አዲስን እንጎብኝ።